ጉዞ ወደ እስራኤል አሽዶድ ከተማ ነዋይ ደበበ ኃይልዬ ታደሰ ግርማ ተፈራ ካሳ ሰማኸኝ በለው እኔም ጆሲ ምክንያቱ ደግሞ የኢትዮጵያ ሙዚቃ ነው ቢባል ለማይበዛበት አርቲስት አበበ መለሰ የገቢ ማሰባሰቢያ ኮንሰርት ለማዘጋጀት ነበረ። ውለታ ኮንሰርት ሰላም ክቡራትና ክቡራን ተመልካቾቻችን ጆሲ ኢን ዘ ሃውስ ሾው እነሆ ተጀመረ። የጆሲ ኢን ዘ ሃውስ ሾው የዛሬው የክብር እንግዳ አድርጌ የጋበዝኩት የዜማ ደራሲ አበበ መለሰ ነው። የምንገኘው ደግሞ ከወትሮ በተለየ እዚህ እስራኤል ሀገር አሽዶድ የተሰኘው አካባቢ ላይ ነው የምንገኘው። እንግዲህ አቤ እንኳን ወደ ጆሲ ኢን ዘ ሃውስ ሾው በሰላም መጣ። እንኳን ደህና ቆየህ። ምናልባትም ይሄ ጥያቄ እንደው ሞኝ ሊያስብለኝ ይችል ይሆናል። ብዙን ጊዜ የታመመ ሰው ብሎ የሚያስበው ሰው አካሉ ተጎሳቅሎ አካሉ ተጎድቶ ወይም አልጋ ላይ ተኝቶ የሚያየውን ሰው ነው ያው እኛ ታመመ ብለን የምንለውና ምናልባት አንዳንድ ሰዎች ይሄን ጥያቄ ጠይቀው ሊሆን ይችላልና ያንተ ህመም ምን አይነት ህመም ቢሆን ነው? አንተ መኪና ትነዳለህ፣ ቁጭ ብለህ በትክክል ታወራለህ፣ ትስቃለህ፣ ትጫወታለህና ብዙን ጊዜ እንደው ታመመ ተብሎ መጥቶ አንዳንድ ሰው ሜቢ ገጥሞ ሊሆን ይችላልና ሲያዩ ደግሞ እንደዚህ በሙሉ አካልህ ነው የሚያዩትና እስቲ በዚህ ጉዳይ ላይ ነገር በላይ እንደውም አንድ አርቲስት ከኢትዮጵያ መጥቶ አይቶኝ ተመልሶ ሄዱ ስኳል ተመመም ምንም አልሆነም ምናምን ብሎ ሰዎች ለኔ ነግረውኛል። የዳያሊሲስ ሁኔታ ምንድነው? የሚያስተኛህም ጊዜ አለው፣ ደረጃ አለው። የሚያስተኛህ ጊዜ ደረጃ አለው። የማያስተኛ ማውኔ ገና ትኩስ ላይ ያለው እንግዲህ ስርሰዶ አላስተኛኝም እና ዲያሊሲስ ማለት ያው በቀላሉ ኩላሊት የሚሰራውን ስራ በማሽን ውስጥ እንትን ማለት ነው። ያ ደግሞ ከባድ ነው። ዲያሊሲስ በማድረግበት 4 ሰዓት ሙሉ ነው ማድረገው። ሰውነቴ ውስጥ ያለውን ያልተጣራ ቆሻሻ በሽንት መልክ የሚወጣውን በማሽን ማውጣት ማለት ነው። ያን እንግዲህ አብሮ ከደም ጋር ምናምን አስፈላጊ ንጥረ ነገሮች ኤሌመንትስ ምናምን አብሮ ይወጣሉ። ያ ደግሞ ሰውነት ላይ ጉዳት ያስከትላል። ከዛ በተረፈ ከዲያሊሲስ በኋላ ህመም አለው። ህመም ማለት በቃ መዝለፍለፍ በቃ ራስን ችሎ አለ መሄድ። አንዳንዴ ደግሞ ነቃ ብዬ እሄዳለሁ። መኪና ይዤ እመለሳለሁ ወደ ቤቴ። አንዳንዴ ደግሞ በአምቡላንስ እመለሳለሁ። አንዳንዴ ቤተሰብ መጥቶ ደግሞ ይወስዱኛል። ግን ዲያሊሲስ ከጨረስኩ በኋላ ኔክስት ዴይ ግን እንዳሁኑ ነው የምታየኝ። እንደማንኛውም ሰው ከዲያሊሲስ ውጪ ባለው ቀን ውስጥ እኔ በጣም እንደማንኛውም ሰው ሄዳለሁ፣ ራመዳለሁ፣ ምናለሁ ግን በዛ በዲያሊሲስ ሰዓት ላይ ግን ከጀመርኩ ከአንድ ሰዓት በኋላ ከሰው ማናገር አልችልም። ከዛ በኋላ ስልክ ማውራት አልችልም። ስልክ ማለት ያልፈሰፍሳል ራሱ እንደው አንዳንዴ በእንቅልፍ ያልፋል። እና ግን ዲያሊሲስ ባታረግ ምን ትሆናለህ የሚለውና የመጀመሪያ ጊዜ እኔ አንድ ቀን ሳልሄድ ቀርቻለሁ። የሆነ ሰው መጥቶ አርቲስት ከሱ ጋር ቁጭ ብዬ ምናምን ነገር ጋር ሳልሄድ ቀረሁ እና ምንም አልሆንኩም። ከዛ እነሱ ግን ሐኪሞች የሚያስጠነቅቁኝ አንድ ቀን ሚስ ብታረግ ይሄን ነገር በህይወት ላይ መጥፎ ነገር ነው የሚፈጥርብህ። መሞትም ሊመጣ ይችላል ወይ ደግሞ ትንፋሽ አጥሮህ እድሜ ልክን በኦክሲጅን ብቻ ልትሞት ትችላለህ። ናይ አንድ ቀን ቀሩ ምንም አልሆንኩም። ከዛ የዛሬ ስንት ጊዜ ነው አስታውስም ቤተሰቦቼ ጋር ሄድኩኝ ዝግጅት ተደርጎ ምናምን እና በቃ ብቀርስ እና ቀረሁ
እንደለመድኩት ማለት ነው ቀርቼ ማታ ላይ ልክ እንደዚህ እንደ አስም አፈነኝ በቃና አላስተኛኛለ በዚህ ጎራ አስተኛኛለ አፍንጫዬን አፍረኛ በቃ እንትን ኦክሲጅን የማጠር ከዛን ደምንም ብዬ በቃ መኪና ይዤ እንደፋደፍኩ አንድ ሰዓት ተጉዤ ሆስፒታል ሄጄ ወደኩ በቃ ወዲያው በቃ በዛ አድርገው በቃ ታርጉኝ ምናልባት አንድ ሰዓት 2 ሰዓት ብትቆይ ነው ወይ እድሜ ልክን በእንትን በኦክሲጅን ብቻ ልክ እንደ እንትን ሰዎች ከኦክሲጅን ውስጥ ማይንቀሳቀሱና ኦክሲጅን ቢነቀል እንደምትሞት በቃ ምንም ዋጋ የለውም በቃ ኦክሲጅን ተነቅሎ ተሰክቶልህ እድሜ ልክን ትኖራለህ ይሄ ሲወጣ ትሞታለህ እንዲህ አይነት ነገር እንዲህ ነበር የሚያጋጥመው ወይ ደግሞ ያልቅልህ ነበር ምናምና ከባድ ነው ቀላል ነገር አይደለምና በሽታው ይሄን ነው የሚመስለው አቤ ባህር ዳር የተወለድከው እስቲ ቤተሰቦችህን እናት አባትህን ወንድሞችህን በተቀላላው ቤተሰቦችን አስተዋውቀንና አንተም ስንተኛ ልጅ እንደሆንክ እስቲ ንገረን እሺ እኔ አባቴ መልሰ በላይ ይባላል እናቴ አጸደወይን ዘለቀ ትባላለች ያው እንዳልኩ ባህር ዳር ነው የተወለድኩት ወደ 12 የምንሆን ወንድማማችና ተማማቾች ነን እኔ ከላይ ወደ 6ኛ ነኝ ከታች 5ኛ ነኝ እስቲ የልጅነት ጊዜህን መለስ ብለህ አጫውተኝ አቤ ባህር ዳር ውስጥ ስታደግ አስተዳደግህ ምን ይመስል ነበር ያው እንደማንኛውም ሰው ያው እንግዲህ በቄስ ትምህርት ቤት ነው እንግዲህ የጀመርኩት ከዛ አንደኛ ደረጃ ሁለተኛ ደረጃ ያርኩኝ ያው እንትኑና ያው በሙዚቃ ነው አብዛኛው ሰፈር ውስጥ ያለውም እንደዚሁ አርሞኒካ በማበጠሪያ አርገታ ቀላንተ በልጅነት እናንተ አላረጋችሁ በእኛ ዘመን ማበጠሪያውን ወረቀት እናረጋበትና በዛም ተያን እንደ ሃርሞኒካ ምናምን እንጠቀምበት ነበር እንደዛ ያደረገን በልጅነታችን ተናግን ነበር ከዛ በኋላ ያው ኤሌመንተሪ ስኩል ስንገባ ድራም ምናምን ነገር መጫወት ጀመርኩ ወደ 4ኛ ክፍል እየወሰድ በድምጽ የመጫወት ጀመርኩ 5ኛ ክፍል ላይ ዜማ መስራት ጀመርኩኝ ያልኩኝ ምናምን ነገር በትምህርት ቤት እየታቀፍኩኝ ያልኩኝ ያው ይሄ ነው እንግዲህ ትልቅ የዜማ ደራሲ ነህ በጣም የምናከብርህ የምንወድህና ዜማ ለመስራት ብዙ ጊዜ በተለይም በዛኛው ዘመን ላይ የነበራችሁት ባለሙያዎች ከቤተ ክህነት ጋር የተያያዘ በዜማ የማደግ ነገር ቤተ ክህነት ውስጥ ነገር የለም አንተ ጋር እኔ ጋር የለም እኔ በቤተክርስቲያን ውስጥ ዘማሪ አልነበርኩም ግን እንደማንኛውም ኢትዮጵያዊ ህፃን ወጣት ምናምን ቤተክርስቲያን እየተመላለሰን በጾም ጊዜ እና ያው ዞሮ አለ ያ ስሜት አለ ቅዳሴ ደስ የሚል ቅዳሴ ጧጧት ተነስተህ ትሰማዋለህ ከእንቅልፍ ተነስተህ ትሰማለህና ያ ተጽዕኖ አለው በምትሰራው ስራ ላይ በእያንዳንዱ የህይወት መስመር ላይ ሁሌ ቤተክርስቲያን ላይ የምትሰማው ለዛ ያለው መዘምራን የሚያደርጉት እንትን ያውልና ግን ትምህርቱ ምናምን አልወሰድኩም በጣም የሚገርመኝ ነገር 5ኛ ክፍል ተማሪ እያለህ ነው ዜማ መድረስ የጀመርከውና በጣም አስገራሚ ነው እንደውም አንተና ጓደኛህ ይልማ ገብረአብ ተመሳሳይ ነገር አላችሁ እሱ በ4ኛ ክፍል ተማሪ ሆኖ የፍቅር ደብዳቤ ጽፎ እንደነበረ ያቃለሁኝና አንተ ደግሞ 5ኛ ክፍል ላይ ሆነህ ነው ዜማ መስራት የጀመርከውና ግጥሞችን መጻፍ የጀመርከውና በዛ ዘመን እንደው በዛ ለጋድሜ ምን አይነት ዜማዎችን ነበር መስራው ምን አይነት ግጥሞች አይዲያዎችን ነበር ስምጽፈው እንግዲህ ብዙ አልነበሩም አንድ ዜማ ነው በደም ማስተዋወሰው በችጋር ተጠብሳ ልጇን ባሳደገች ፈትፍታ ባበላች እናት ባዳ ሆነች የሚል ዜማ ሰርቻለሁ ግጥሙን ራሴ ሰርቻለሁ ይሄን አስተዋውሳለሁ ከዛ በኋላ ግን ሃይ ስኩል ገብቼ ነው ሁለት ዘፈን የሰራሁት እንጂ 4ኛ እና 5ኛ ክፍል እያለሁ ወደ 5ኛ ክፍል አካባቢ እያለሁ ነው ዜማ የሰራሁት እና ያው ይሄ ከንትን የመጣ ይመስለኛል ከዘፈን ምርጫ ብዙ የዘፈን ምርጫ ሰባ ነበር ያኔ ልጅ ነበርኩ ወንድሞቼ ምናምን ነገር ሬዲዮ ከፍቶ ምናምን ሲሰሙ ያኔ በጣም የሚሰሙን ጌታቸው ካሳ መልካሙ ተበጄ ጥላውን ገሰሰ አለማሽቴ ምናምን ነገር እነ ማህሙድ ሁሉ ይሰማሉ እነ ብዙነሽ በቀለ ሄሩት እዛ ላይ እና ሀብታሙ ሽፈራው እንደዚሁም በቃ በድሮ እነ ሳምራት ሞላ ሁሉ አሉና ከዛ ጀምሮ እንደው መጨረሻ ላይ ግጥም ሁሉ መጻፍ ጀመርኩ ማለት የኡሁድ መሰለኝ ነበር መሰለኝ ኡሁድ ቀን መሰለኝ ዘፈን ምርጫ ያኔ ያንዳንዱ ዘፋኝ በሚዘፍንበት ሰዓት ቁጭ ኡሁድ ቀን ተነጽፈዋለሁ እና በሚቀጥለው ሲመጣም እንደዚሁም እና ከዛ ጋር የተያያዘ ይመስለኛል ማለት የሙዚቃው ስሜት ከዘፈን ምርጫ ከመስማት ጋር ከአካባቢ ካለኛ አካባቢ ዘፋኞች ይመጣሉ ንጥራውን ገሰሰ መጥቶ ነበር ያኔ ክፉ ዘበኛ ያያሉ
አክሊሉ ስዩም ከፖሊስ ይመጣሉ አያሉ መስፍን ይመጣና ያን ከማየት ነው እንግዲህ ወደዚህ ውስጥ የገባው ይመስለኝ ትዝትላለች እስቲ መጀመሪያ የሰራሃት ዜማ ግጥሟን ያልከልኝ በችጋር ትጥሳ ልጇን ባሳደገች ፍትፍታ ባበላች እናት ባዳ ሆነች ይብለሰማል ዜማ ለመስራት ያው የግድ የሙዚቃ መሳሪያዎች የመጫወት ነገር መኖሩ ትንሽ እገዛ ያደርጋል ብዬ አምናለሁ ያው ይታመናል ሁሉም ሙዚቀኞች ጋር ይታመናልና አንተም ዜማ ለመስራት የምትጠቀምባቸው መሳሪያዎች እንዳሉ አቃለውና ምንድነው እስቲ የምትጠቀመው መሳሪያ ያው ኪቦርድ ፒያኖ እና ድሮ ደግሞ ጊታር በጊታር ነበር ዜማ መሰራው ወደ መጨረሻው አካባቢ ደግሞ በፒያኖ ወይም በኪቦርድ ብቻ ነው መስራት የጀመርኩት እንዴት ለመድክ ግን ኪቦርድ ወይስ ጊታር ሁለቱንም የሙዚቃ መሳሪያዎች እንዴት ለመድክ ትምህርት ቤት ገብተን የተማርከው ኖ ጊታር የለመድኩት በጣም ልጅ ሆኜ ነው በጣም ምናልባት እንግዲህ 15 ዓመት ራስ በሰራሃት ጊታር እስቲ ራስ ስለሰራሃት ጊታር ንገረኝና እንዴት እንደለመድክ ንገረኝ እኔ እህቴ ጎጃም ውስጥ ደንበጫ የሚባል ከተማ ውስጥ ነበር የምትኖረውና እሷ ለጠይቃት ሄጄ ክፍለ የሚባል መምህር ከአዲስ አበባ የመጣ ሰው ነውና ጊታር ሲጫወት ምናምን አያዋለሁ ጎረቤት ነው እና በጣም ያው የሙዚቃው በጣም ኃይለኛ ስሜት አለ በዛን ዘመን ጊታር በጣም ይወደድ ነበር በወጣት ዘንድ ጊታር ተይዞን ጂሚን ብሬክስ ምናምን ሲጫወቱ ምናምን ስለምናይ በስላም ጥሩ እንትን አለ እንደ ጊታር እና ያን ሳይ ሰው ሲጫወት እንጂ ቁጭ ያለው ናሱ ከሄደ በኋላ ብርገ ያነሳው ሙካክራለሁ እና በቃ መጫወት ጀመርኩ እዛው ከዛ በኋላ ወደ ባህር ዳር ተመለስኩኝ ስመለስ ከመሄድ በፊት ቀረንት አልኩት የጊታሩን ልክ ባዲውን ምናምን ነገር ለካውና እነዚህ ኔቱን ፍሬቶቹን ምናምን ነገር እንትን ደካውና ከዛ ካርፔንተር ጋር ሄድኩኝና ቀርጬ ያባክና አረገ በቁርቁሩ በኮምፕሬሳታ ምናምን አረገ በቃ ቆንጆ ጊታር ሰራሁ ራስ ቅኝቱስ መጣለ በጣም ብሎ ታውቃለህ እና ሽቦዎችን የቢስክሌት ፍሬን አላለም እሱን በእንትን ጋር ቀናውተና ከዛ ጋር ሰርኩና በቪቴ ብሎን ያሰርኩኝ ያጠበኩኝ ቅኝቱን በዛ ሳይክላለሁ ጥሩ ድምጽ ነበረው ሙዚቃ ይሰራል እንዴት ተማርክስ የሙዚቃውንስ ትምህርት ቤት አልሄድኩም ትምህርት በግል በቃ በጥረት በግል እንግዲህ ስሜት ካለ ያው ሁሉ ነገር ይሆናል ትልቁ ነገር ነው ፍላጎቱ ካለ ሁሉ ነገር ይመጣል ፍላጎቱ ከሌለ እንትን ይባል ስለዚህ ፒያኖም እንደዚሁ ድርሰት ከጀመርኩ በኋላ ነው ፒያኖ የጀመርኩት እና በጥቁር ብቻ ነበር የምጫወተው አንዳንዴ እንደዚህ ምናምን በጥቁር ከዛ ነጭነት እየቀላቀልኩ ምናምን እንደዚህና ያው ተሰማለ በጆሮ ምናምን ከዛ ቀስላ ደግሞ ኮርዶችን ማጥናት ምናምን ጀመርኩ ምናምን እና እንዲያክ ያው እንትላገሩና ያው በጥረት በገዛ ጥረቴ ነው ፒያኖ የጀመርኩት ያ የሙዚቃ ፍቅሩም ስለነበረ ከልጅነት ያደክበት ፍቅር ውስጥ ስለሆነ ያደከው ያው ፍቅር ካለ ደግሞ የግድ ጥረት አለ ከጥረት ጋር የለመርከውና በጣም ያስተማሪ ነገር ነው አቤ እንደዚህ ሙዚቃ ላይ ጎበዝ የምትባለው አቤ 9ኛ ክፍልን ግን 3 ጊዜ በመድገም ሪካርድ እንደውም ያስኩሉ ነው የሚመስለኝና 9ኛ ክፍል ተወዳታለህ ወይስ ምን የተለየ ነገር አለ እንደዚህ ደጋግምክበት ያኔ እንግዲህ ወጣት እንደ ዘመን ነው ጊታር ተይዞ ነው የሚሄደው ትምህርት ቤት በጀርባዬ ጊታር ይዤ ነው የሚሄደው ተማሪዎች ይከተሉኛል ጓደኞች አሉ ቶምቶ የሚጫወት ጓደኛ አለና ገሪግጥ የሚባል ኬፓይፕ የምትባል መሳሪያ ደግሞ እንደምትነፋለች እሷን ነው የሚጫወት ጓደኛ አለን ሳሚ የሚባል ሳሙኤል ጎበዜ እና ትምህርት አንማርም ትምህርት ገባን ከዛ በጓሮ እንወጣለን ሻይ ቤት አለ ምናምን አለ እዛ ገብተን በቃ ምናምን ስንጫወት ተማሪዎች ስራቸውን ፈተው ትምህርታቸውን ፈተው በቃ እኛ ሲያዩ ነው የሚሉትና የመከመማር የለቅ አብዛኛው በቃ ትምህርት ቤት ደብተር ይዘን ሄዳለን በቃ ስንጫወት አምሽተን ሙዚቃ ስንሰራ አምሽተን በጣም አልተቻለ እና አላጠናም ነበር ማጠናው ሙዚቃ ነው ምንሰራው ሙዚቃ ወጣት ሙዚቃ ከሰዓት ሙዚቃ ማታ ሙዚቃ ነውና በቃ 9ኛ ክፍል 3 ይገርም ጊዜ ነበር ደብረ ማርቆስ ቤተ መንግስት ውስጥ ነው ያደከው የሚባል ነገርም ሰማው የቤተ መንግስት ኑሮ እንዴት ነው ቤተ መንግስት የገባው እስቲ ንገረኝ በነገራችን የተወለድኩትም ቤተ መንግስት ውስጥ ነው በእውነት እሺ ባህር ዳር ውስጥ አሁን ጊዮን ሆቴል ይባላል ድሮ ራስ ሆቴል ነበርና ራስ ሆቴል ከመሆኑ በፊት ቤተ መንግስት ነበር የዙሪያው አስተዳዳሪ ሻለቃ ያየራድ ይባሉ ነበርና አባቴም እዛው ነበር ከናቴ ጋር እዛ የተወለድኩት መጨረሻ ላይ ጊዮን ሆቴል ነው የሚባለው አሁን ድሮ ግን ቤተ መንግስት ነበር እዛ ነበር ከዛ በኋላ ያው እንግዲህ የህቴ ባል
አውራጃ አስተዳዳሪ ሆኖ ወደ ደብረ ማርቆስ ሲመጣ እኔን ወደዛ ወስዶኝ አብሬያቸው ቤተ መንግስት ነበርኩ ከዛ እየወጣሁ ነበር ሙዚቃ መሳሪያ የተደበኩኝ እዛ አያስወጡም ወታደሮች ዘበኞች አሉ በጊዜ ነው የምትገባው ስንገባ ያው በመኪና ነው የምንገባው ስንወጣም እንደዛ ነው ያኔ ደግሞ ጊዜው ትንሽ አስቸጋሪ ስለነበረ ግርግር ስለነበረ ወቅቱ የነበረ የፖለቲካ ጊዜ ስለነበረ እኔ በጨርባው ባለው ዘበኛውን አስፈቅጄም ብዬ ነበር ሙዚቃ እንትን ከኔ ጋር የሚጫወቱ ልጆች አሉ ከነሱ ጋር ጊታር ይዘው መሄዳለሁ ከነሱ ጋር ሆኜ እንትን ነው በወጪ ወጣሁ ነበርና እንደዚህ አስታውሳለሁ እንግዲህ እንደዚህ ስታለሳለሰው ዝም ብለህ እህትህ እንደወሰደችህ ነው እኔ ደግሞ የሰማሁት ግን ትምርት ላይ በጣም ስላስቸገርክ በቃ ኢንቫይሮንመንት እንደመቀየር አድርገው ነው ትምርት ላይ ደጋገም ስታስቸግራቸው አዎ እንደዛ ነው ታረሷለ ማለት እንደዛ ነው አይ 9ኛ ክፍል 3 ይወደኩ አሁን ሶድቅ እህቴ ትልቋ እህቴ እሺ ጥላት ባለች እሷ ጠራችኝና ደንበጫ ነበረችው ጊታር የተማርኩበት አገር ተመልሼ ሄድኩ ማለት ነው ፐርፌክት ሆኜ ጊታር ማለት ነው በዛኔ ሲሄድ እና እህቴ ጋር ሄድኩኝና ተደዋውለው ትምርቱን እየተማረ አይደለም በቃ ትምርቱን በጣም 9ኛ ላይ 3 እየደገመ እና የትም ድረስ ስላልቻለ ትምርቱን አቁሞ ያ ነገር ከሚሆን አንድ ነገር ነው ሲባል እኛ የእህቴ ባል ተቀይሮ ደብረ ማርቆስ እየመጣ ቅርብ ነው ለደንበጫ መምጣታችን አይቀርምና ያጁ ተባለ ከዛ እኔ ደግሞ ቀጠሮ መስከረም ወር ላይ ቀጠሮ ነበረኝ ከማዕከላዊ እዝ ዋና አዛዥ ከኮሎኔል ኃይሉ ከፈለቀ አባት ጋር ፈለቀ ኃይሉ እሳቸው ጋር የእናት ሀገር ጥሪ ኖሮን ባህር ዳር ላይ ጋሽን ንጥራውን ገሰሰና ብዙዬ ምናምን መጡ እዛ ተገናኝተናል ከነሱ ጋር አንድ መድረክ ላይ ዘፈኛለሁ ከነሱ ጋር እና ኮሎኔል ምን ብሎኛል ነይና እዛ እንቀጥርሻለን ምናምን ብሎኛል መስከረም ላይ መጣለው ብያቸው ነበርና እኔ ወደ አዲስ አበባ ሄጄ ማዕከላዊ ዝድቀጥል አሁን ማዕከላዊ ላይ የሚገርም ነገር ታናሽ ወንድሜ እዛ ነበር የሚሰራው ከኔ በኋላ ተቀጥሮ እዛ ሰራ ለብዙ አመት እና ማዕከላዊ ሄጄ ልቀጠር ምናምን ይሄን አለ አይዲያ ለህቴ ነገርታለሁ ሙዚቀኛ መሆን ስለምፈልግ የማዕከላዊ ዋና አዛዥ ጠርተውኛልና እዛ መሄድ አለብኝና ብያት ያኔ ተጣብቁ ነበር እሷ ደግሞ ይሄን እንትን ብላ ደውላ ለህቶቼ ተቀጥሮ ለሄ እንትን ሙዚቀኛ ሊሆን ነው እና ትምርቱን እንዲማር አንድ ነገር አድርጉ ሲባል እነሱ ወዲያው መጡ እንደመጡ ወዲያው ያው ሾፌሩም ዘንቱኖችም ወታደሮችም ነበሩ ምናምን ነገር ያዙ በቃ እንዳልወጣ ተደረኩ ስንወጣ ምናምን ነገር በመኪና ስንገባ በመኪና እዚህ ደንበጫ ከተማ ነው ማለት ከዛ በኋላ ያው ወደ ማርቆስ ሜዳ አለብን ነው ሄድኩ ያው እንደ እስር ማለት ነው እንደ እስረኛ ማለት ነው ከዛ በኋላ ትምርቴ ቀጥም የማር ጀመረ ጥሩ እንደውም 9ኛ ክፍል አራተኛውን ማለት ነው አራተኛ አመቱን 9ኛ ክፍል ሲጀ በጣም ጎበዝ ተማሪ ሆኜ አንደኛ ሁለተኛ ምናምን እየወጣው በጣም አሪፍ ሆኜ 9ኛ ክፍል 3 የተመረበት ያን ያልተማርኩትም አሁን ግን በትክክለኛ ተማርኩት ከዛ 10ኛ ክፍል ጎበዝ ነበር 11ኛ ክፍል ጎበዝ ነበር ጥሩ እየተማርኩ ነበር ከዛ በኋላ መልካም ክቡራትና ክቡራን ተመልካቾቻችን የተከታተላችሁ ያላችሁት ጆሲ ኢን ዘ ሃውስ ሾው በኢቢኤስ ቲቪ ነው የዛሬ ክብር እንግዳ አድርጌ በጆሲ ኢን ዘ ሃውስ ሾው ስቱዲዮ ጊዜያዊ ስቱዲዮ የጋበዝኩት የዜማና የግጥም ደራሲ አንጋፋውን አበበ መለሰን እዚህ እስራኤል ሀገር አሽዶድ ከተማ ላይ ነው በፕሮግራማችን ላይ ያላችሁን አስተያየት ጆሲ ኢን ዘ ሃውስ ሾው በሚለው ፌስቡክ ላይክ በማድረግ ቤተሰብ በመሆን ጥያቄዎቻችሁና አስተያየቶቻችሁን ልታደርሱኝ ትችላላችሁ ከሙዚቃ ግብዣ በኋላ ተመልሰን እንገናኛለን መልካም ቆይታ Con
ከሙዚቃ ግብዣችን ተመልሰን ተገናኝተናል። የተካተላችሁ ያላችሁት ጆሲ ኢን ዘ ሃውስ ሾው በኢቢኤስ ቲቪ ነው። የዛሬው የክብር እንግዳ አድርጌ በዚህ ስቱዲዮ የጋበዝኩት የዜማና የግጥም ደራሲ አንጋፋውን አበበ መለሰን ነው። አቤ እንግዲህ ጥሩ ጨዋታ እያሳለፈን ያለ ነው። ደንበጫ ከተማ 25 ሳንቲም ትኬት ቆርጠህ የገባህበት የጥበብ ዝግጅት ከስትወጣ ግን ጥበቡን ብቻ ሳይሆን ለትዳርም ለፍቅርም የምትሆን አጋርህን ይዘህበት የወጣህበት አጋጣሚ ነበርና እስቲያችን አጋጣሚ አጫውተኝ። በጣም የሚገርም እኮ ነው። እንዳልኩት እዛ ከተማ ደንበጫ ብዙ ጊዜ ጊታርም የተማርኩበት ሀገር ነው። የልጆችን እናት ሚስቴን የሚያገኙበት ሀገር ነው። እና የሆነ የሙዚቃ ቡድን መጥቷልና በቃ እንደዚህ መግቢያ ዋጋ ይሄን ያለው ምናምን ነገር ያው ሙዚቃው ስሜት ስላለኝ ገባሁ። እና ዛስ ገባ ጥሩ የሙዚቃ ቡድን ነው። ሳክስፎን አላቸው፣ ድራማ አላቸው፣ ጊታር አላቸው ምናምን ጫወታሉ። እና እዛ ላይ የሆነች ጣይም ቆንጆ ልጅ ምናምን ገዛ ትዘፍናለች። እና በቃ ያው እዛ ላይ ሳያት ወደድኳት። ግን ያው ብትወዳትም እነሱ ሌላ ግሩፕ ናቸው፣ እኔና እሷ አንተዋወቅም። ምን ሊፈጠር እንደሚችል አታውቅም። ወይም ደግሞ ያኔ እንትኑ አልነበረኝም ያው ኃይሉ ወይም ደግሞ ሄደ እንተዋወቅ ምናምን ማለት እንትኑ ያው ፍርሃትም አለ። ብቻ ግን አየኋት ልጅቷን እነሱን ማየኋቸው አደነኳቸው ለቤት የተመለስኩ። ከዛ በኋላ ነው እህቴና እህቴ ባል መተው ደብረ ማርቆስ ይወሰዱኝ። ለካ እነሱ ከደብረ ማርቆስ ነው የመጡት ነው ያሳዩት። እና ዛ ቤተ መንግስት ውስጥ እያለሁ ጊታር ይዤ ሲሄድ ምናምን ነገር ካሳ የሚባል ሳክስፎኒስት ነው አንድ ቀን እንትን ይለኝና ያቆመኝና ጊታር ትጫወታለህ ምናምን ሲለኝ አዎ ምናምን እዚህ ቤተ መንግስት ነው የምትኖረው ሁሌ ያያለሁ ምናምን እኛ እኮ ቡድን አለን እንዲህ ዳይት ቡድን አለና ለምኛ ጋር መተህ እንትን አትልም ማለት መቼ ልምጣ ምናምን ስላቸው በዚህ ቀን ምናምን ከዛ በኋላ ያው እንደነገርኩ ከቤተ መንግስት በጀርባ በኩል ሾልኬ ጊታርን ይዤ ወደ እነሱ የሚለማመዱት ቦታ ሲሄድ ያቺን ልጅ እዛ አየኋት። እዛ ተዘፈኝ ነበረችው አለ በቃ ያው ከዛ በኋላ እንደውም ደሞዝም ሁሉ አትደራደርም አስፋ እንደ ደሞዝ ቆጥራ በቃ እሷን እዛ አየሁ። የእግዚአብሔር ጉዳይ ሆነና እዛ ያየኋት እንደገና በዚህ በሙዚቃ ጉዳይ ሆኖ ተቀራረብን ከሷም ጋር ምናምን ተዋደድን ጀመርን ምናልና መጨረሻ ላይ አዲስ አበባ መጣኋት። እኔም ስራ ጀምረኩ ልጆች ወለድን ምናምን ታሪኩ። ለእናት ሀገር ጥሪ በተለያዩ የሙዚቃ ቡድኖች ጋር አብራችሁ የመዞር አጋጣሚዎች ነበራችሁና በዛ አጋጣሚ ደግሞ አንተ ለውቅና አሁን ለደረስክበት ትልቅ ደረጃ መነሻ አካባቢ ናቸው ብዬ ነው የማስበው። ያ ለእናት ሀገር ጥሪ የዞርክባቸው አጋጣሚዎችና ከነማን ጋር ተዋወቅ ምን አይነት ስራዎችን ሰራ? አንተን
ወደ ሰዎች ሊያቀርብህ የሚችሉ ስራዎችም እንደሰራህ ነው እዛ አካባቢ ላይ የሚነገረውና እስቲ ያን አካባቢ እዛ አካባቢ ላይ የነበረውን ነገር መለስ ብለህ አስታውሰኝና ጫውተኝ እስቲ። እንግዲህ በዛን ጊዜ የእናት ሀገር ጥሪ የሚባል ዝግጅት ነበር እና የመጀመሪያው ማስታውሰው ባህር ዳር ውስጥ ነው ተወልጄ ያደኩበት ሀገር ውስጥ ጋሼ ጥላሁን ገሰሰ ማዕከላይዝ እንዳለ ቡድኑ መጥቶ ያኔ እንትን ያደርግ ነበር ስቴዲየም ውስጥ ነበር ሾው እና እዛ ላይ አንድ መድረክ ላይ አብረን ሰራን እና ተነሳ ወገኔ ያለህን እርዳቸው ያለኛ መመኪያም ቀራብ የሚላችሁ የሚል ዜማና ግጥም ሰርቼ በጊታር ተጫወትኩ ያኔ በዜማ እስቲ በለው ተነሳ ወገኔ ያለህን እርዳቸው ያለኛ መመኪያም ቀራብ የሚላችሁ እንደዚህ የሚል እሺ ይሄን ዘፈን በመዘፍንበት ሰዓት ብዙ እየመጣች 10 ብር ሸለመችኝ እንዴት ሆነች ፒተርሰን በለበስኩት ፒተርሰን ቀጥሎ ስዩም ባሩዳ ነፍሱን ይማረው ያኔ አስተዋቂያቸው ነበር እና ብዙዎቹ ኮሎኔል ጋሺ ምናምን ቆመው እንደዚህ መድረኩ በጣም ትልቅ ነው ማለት ሃይቱ ከፍተኛ ነበርና እንደዚህ ቆመው ያንጋን ጋሺ ደግሞ በቃ ጥላሁን ገሰሰን እያየሁ ነበር መዘፍነው በቃ እና ስወርድ ከጀርባ በኩል መልበሻ ክፍል ውስጥ ኮሎኔሉ አስጠሩኝና መቀጠር ከፈለግሽ አንቺ ብለው ነው መቀጠር ከፈለግሽ አዲስ አበባ ነይና እንቀጥርሻለን ምናምን ነገር እንደዚህ ከኮሎኔል ኃይሉ ጋር ድሮ ልጅ እያለሁ ገና በ15 16 ዓመት ያግኝቻቸዋለሁ ከዛው ላይ ደግሞ ሙዚቃ ጀምሬ አንቺ ልጅ ጎፈር እንዳስጠና ጋሸን ሄጄ ተገናኝተን ደግሞ መነጽርሽን አውልቂና ነይና እንቀጥርሻለን እንግዲህ ያው እሳችን ለእንትን ነው እንጂ እና ይሄን ይመስላል ነይልኝ የተሰኘው ዜማ አቤ ለውቅና የበቃህበትና በጣም ትልቅ ደረጃ የደረስክበትና ያው ፈርቀዳጅ የሆነ ዜማ ነው ለኤፍሬም ታምሩ የሰራህለትና እስቲ እንዴት ነበር ያን ጊዜ አስታውስና ጫውተኝ እስቲ እንዴት ተገናኛችሁ ከኤፍሬም ጋር ያን ድሉንስ እንዴት ተፈጠረ እነኚህ ነገሮችስ ንገረኝ ትንሽ ወደ ኋላ ሄይ እንትን ልበልልህና መጀመሪያ ከታናሽ ወንድሜ ነው መጀመሪያ ታናሽ ወንድሜ ዘመነ መለሰ ማዕከላይዝ ከነጋሽ ከነጥላውን ገሰሰ ጋር ነው የሚሰራው እና የሆነ ካሴት ለመስራት ጥረት ያደርጋል በዚህ ላይ ዜማኔ ረዳዋለሁ ይሄ ዜማ እንዲ ቢሆን ቤት ውስጥ እናጥናልና አብረን እኔም ዜማ ሰራለታለሁ እሱም ጎበዝ ነው እሱም ዜማ ይሞክራል እና ይሄ እነዚህን ስራዎች ይዞ ሴንትራል ሙዚቃ ቤት የሚባል ያኔ ኤፍሬም ታምሩ የሰራበት ነይልኝ እዛ ዘመሄድና ሰውየውን ያነጋግረዋል ያው መመላለስ አለ ብዙ ጊዜ ሁሉም ይመላለሳል ትላልቅ ዘፋኞች ምናምን ይመላለሳሉ ዛሬ ነገ ምናምን እና በዚህ ወቅት ላይ የሆነ ሙዚቃ ማህበር ተመሰረተና ማንኛውም ዘፋኝ አዳዲስ ሙዚቃ ይዞ እንዲመጣ የሚል ህግ ወጣ ማለት ያኔ እንግዲህ ማደስ ነበር እና አይባባ ሆዴን ነገላ ምናምን እንደዚህ ዜማዎችና የነበሩ ዜማዎችን ቀንተን ያሉ በጥሩም ስሜትና መንፈስ እያሻሻሉ ብዙዎች ሰርተዋል መሐሙድ ነው ሙልቀን መለሰ ተሸሞ ወልዴ አንዴ ጋሼ እና አልማሽቴ ሁሉ ጥሩ እያደረጉ ጫውቱ ነበር አንዱ የተጫወተውን አንዱ ያሻሻል አንዱ የተጫወተው አንዱ ያሻሻልና ይሄ መቅረት አለበት መሆን የሚገባው ፈጠራ መቅረብ አለበት ምን በዛን ዘመን ፈጠራ አልነበረም ማለት አይቻልም ፈጠራዎችም ነበሩ በአብዛኛው ግን እያየለም የሚሄደው ግን ለምሳሌ እንደነገርኩ አይባባ ሆዴን ማሙስ ሰርቶታል መስፍን አበበ ሰርቶታል አያሌው መስፍን ሰርቶታል ሁሉም በቃ እንደዚህ እና ይሄ መቅረት አለበት አንድ ዘፈን በተደጋጋሚ 4-5 ዘፋኝ መስፈን የለበትም የሚል ህግ አወጡና ያኔ ነው እንግዲህ ኤፍሬም ታምሩ ከዘሜ ጋር ተገናኝተው ይመስለኛል ሙዚቃ ቤቱ ዜማዎችን ያሰማዋል ይመስለኛል ኤፍሬም እና እነዚህ ቆንጆ ዜማዎች ናቸው ማን ይሰራለት ማለት ወንድሙ ነው ይሰራለትና እና ዘሜና ኤፍሬም ተዋውቃሉ እዛው ሲወጡ ሲገቡ ሴንትራል ሙዚቃ ቤት እና ወንድምን አስተዋውቀኝ ይለዋል ከዛ ዘሜ ኤፍሬምን ይዞ እኔ ቤት ይመጣል ማለት ነው የሴንትራል ሙዚቃ ቤት ባለቤት አቶ መኮንንና ኤፍሬም ዘሜ ሆነው መጡ ዘሜ ነገረኝ ኤፍሬምን ይዞ መጥቻለሁ ዜማ ካንተ ይፈልጋል የምትፈልግበትን ዋጋ ተነጋገርና ዲል አድርገህ እንትን በላለኝ ኦኬ አልኩኝ ሄድኩኝ ኤፍሬም ሰላም አልኩት ሰውየው ሰላም አልኩና ወደ ሙዚቃ ቤት ሄድን ቁጫን አሰማዋቸው እንደዚህ ይሄ ዘፈን ላንተ ይሆናል ለኤፍሬም ሰራህለት ወይስ ከሰራሃቸው ዜማ ለሷ ነው ከተሰራሱ ነው እንትን ያልኩለት እና
አንድ አምስት ዜማዎች ነው ስንሰማ አምስት ዜማዎች ናቸው አሰማሁት በጣም ወደዳቸው እና እነዚህ የሆኑዋል እነዚህ እንትን አድርጋልኩት በ40 ብር ሸጥኳቸው ማለት ነው ስንት ዜማ ነው በ40 ብር ሸጥኩት አምስቱን ዜማ በ40 ብር እንግዲህ አስበው አንድ ላይ 200 ብር እንኳን አይደርስም ብዙ ነው በጣም 40 ለአንዱ ዜማ 40 ብር ለአንዱ ዜማ 40 በጣም በዛን ሰዓት በጣም 40 ብር በጣም ብዙ ነው ማለት ብዙ ነገር ታደርግበታለህ 200 ብር ማለት ነው እንግዲህ እና የተወሰነ ብር ወሰድኩ መሰለኝ አይደ ነው 80 ብር ይሁን 100 ምናምን ብር እንደው ሰው አላስታውስም እንጂ ረጅም ነው ቀብዳና ወሰድኩ ምናምን ከዛ ሄጄ ዘፈኑ ሙዚቃ ማህበር ገብቶ ምናምን ተባለ ከዛ እነዛ ዘፈኖች ታገዱ የሆነ ደራሲ ስሙ መጥቀስ ማልፈልጉ ደራሲ ዘፈኖችን የናቸው ብሎ አሳገደም ዘፈኖችን ማለት ያንተንም ዜማ የኔን ዜማዎችና ሌሎችን ኤፍሬም ያስገባቸው ወደ 10 ዘፈን ያስገባው 10 11 ዘፈን ያስገባው አልነበርኩት ያስገባ ኤፍሬም አስገብቶ ሙዚቃ ማህበር እንደዚህ ሲል ሙዚቃ ማህበር ልጅ ሄዶ በሙሉ እነዚህ ዘፈኖች ተወስዶብኛል ብሎ አሳገደ ከዛ ኤፍሬም ወደኔ መጣ እህቴ ቤት እና መጣ ባጋጣሚ ነው ከእህቴ ጋር ደግሞ አብረው ድሮ ይተዋወቃሉ ከእህቴ ጋር እና ልክ ቤት ሲገባ እህቴን ሲያደነገጠ እንዴ ወንድማማቾች ናቸው እንዴ ሙሉ ምናምን ብሎ ከሷ ጋር እንትን አለ ከዛ በኋላ ቁጫን ነገረኝ ታሪኩን እንዲህ አርጎ ከሌ ያሳገደውና የሆነ ነገርና ሄድን እና ሲሄድ ትንሽ ጥሩ ስሜት አልነበራቸውም በእኔ ላይ ከየት አመጣው እንዴት አድርገህ ሰራህ ወይ ሁሉ ስራ እንደዚህ ከዛ ተመላለስን ነገ ከነገ ወዲያ ምናምን በቃ አንድ ወር ዝም ብሎ መመላለስ ነው ስለዚህ አንድ ቀን አልኩት ኤፍሬም አልኩት ለማን ሰራም ሰርተን ሌላ ዘፈን ቀይረን እንትማጽቆ እንችላለን እኮ ሙያው እኮ እኛ ጋር ነው እኔ ጋር ያለው ሙያው ስለዚህ የግዴታ እነዚህ ተያዙት ሙዚቃዎች መውጣት አለባቸው እውነት ከና አሁን በሽር እንድርክስ የሚባል መስናበበን የሚያጀብ የሆነ ጊታር ተጫዋች ነበር እሱ ቤት ሄድን እና እሱ ጋር ሄደን ቁጭ ብለን ዜማዎችን እንደገና መስራት ጀመር ያን ይልቃና አካሌ ተፈጠሩ ነስፊሊንገሳ እነ የኔ አደይ አበባ ሌሎችም ከዛ በኋላ አስጨናቂ ጋር ሄድን ነገዳም እንደገባ ለማን ላዋየው በቃ እነዚህ ቤስት የሆኑ ዘፈኖች ያን ነው የተሰሩት አሁን በዛ አልበም ላይ በጣም ሂት ተብሎ የሚተንትሙ ዘፈኖች መጨረሻ የተሰሩት ናቸው መጀመሪያ በ40 ብር የተሸጡት አይደሉም ከዛ ዜማ ውስጥ ኔይሊንግ ብቻ ወጣ ከተያዙት ውስጥ አስለቀቅነው ኔይሊንግ እንደምንም ብለን አስለቀቅነው ከገታው ላይ ኔይሊንግን ብቻ ወጣ ነው እንደምንም ብለን ተማሙተን አወጣ ነው ልጅም ደግሞ ባጋጣሚ ኔይሊንግ ዘፈን ሲባል እሱ የሚዘፈው ሌላ እኛ ያቀርበው ሌላ ሌሎችን ግን እኔ አልገባኝም በዛ ሰዓት እንዴት ነው አቅም ብቻ ልጅ አመሳስሎ ዘፈናቸው እና እኔን ከማመን ልጁን ነው እሱ ደግሞ ትንሽ አነጋገሩ ምንም ኢኖሰንት መስሎ ያቀርባቸው እኛን ደግሞ ሲያዩን ደግሞ አፍሮ ነን ምናምን አለባበሳችን እንደዚህ ነው እነዚህ ሌቦች ናቸው ታላላቅ እና አልታመንም እኛ አጭ በቃ እንደዛ ነውና እዚህ የከተማ ጭሎች ናቸው ምናምን ስለዚህ ብለው አልተቀበሉንም እና ኔይሊንግ እንደምን ብለን አወጣን ከዛ እነዛ ስራዎች በጣም የሚገርም ነበር በቃ እና ባለውለታችን ነው ልጁ ምናልባት እነዛ መጀመሪያ የገቡት ቢሆኑ ኖሮ ካሴቱ ሂት ላይሆን ይችል ነበር ለኤፍሬም እንደዛ ትልቅ ደረጃ ላይ ለመድረስ ለኛም ደግሞ ለመጀመሪያ ጊዜ እንደዚህ ለመውጣት እንትን አጋጣሚ አይኖርም ነበር ብዬ ነው የምገምተው ለምን ያ ልጅ እነዛን ስራዎች ስላሳዛቸው ስለታገቱ እኛ ደግሞ መጨረሻ ላይ በመትካቸው እንስራ ብለን ስለሰራን እነዚህ ስራዎች ተገኙ ጥሩ ስራዎች ተገኙና በቃ ይሄን ይመስላል ከኤፍሬም ጋር ያለው ለበጎ ነው የሚለው ነገር በዚህ ነው መሄደው ስታወራኝ የሆነ ሰዓት ላይ እንግዲህ አንተ በዛ ዘመን ስታስታውሰኝ እኛም ባለንበት የሙዚቃ ኢንዱስትሪ ውስጥ የሆነ እድሜ እየቆጠረ የፈጠራ ስራዎች እየጠፉ ይመጡና የነበሩትን ስራዎች የማደስ ነገሮች አሉ አሁን አንተ ቀደም ስትል አይባባ ሆዴን 4-5 ተጫወተው አልከኝ ከዛ በኋላም እንደገና 1980ዎቹ አካባቢ ላይም እንዲሁ የድሮ ዘፈኖችን የኤፍሬምን እናንተ የሰራቻቸውን ስራዎች የተለያዩ ስራዎችን ማደስ
እንደ ፋሽን ሆኖ ነበር ከዛ በኋላ ነው ትዝ የሚልህ ከሆነ ለቴዲ አፍሮ ነጎሳዬ ተስፋዬ የመጡ አካባቢ ላይ አዳዲስ ፈጠራዎች ደግሞ የመጡት ከዛ እንደገና ደግሞ መጥቶ አሁን ደግሞ እንደገና ተመልሶ እንደ አይነት ነገሮች የድሮ ዘፈኖችን ማደስ ነገር መጣ ምንድነው ምክንያቱ ብለህ ትላለህ መታደሱና መጫወቱ ጥሩ ነው ያን ያህል እኔ ደግፈዋለሁ ለምን በእኛ ዘመን በተለይ ብዙ ፈጠራዎች ተሰርተዋል ከ70ዎቹ እስከ 80 መጨረሻ ወይ ደግሞ እስከ 90 ድረስ ማለት ይቻላል በ20 አመት እና በ15 አመት ብዙ ፈጠራዎች ተሰርተዋል እነዛ ብዙ ፈጠራዎች ደግሞ ጄነሬሽን አልፎ ጄነሬሽን ሲተካ እየጠፉ ነው የሚሄዱት እንጂ እንትን እያሉ እየተሰሙና እንትን ያለ የሚሄዱት ስለዚህ እነዛን የተረሱ ዘፈኖችን ሌሎች ደግሞ መስራታቸው ጥሩ ነው እንግዲህ ትንሽ ጥሩ ፖዚቲቭ መንገድ ኔጌቲቭ ማለት ነው ፖዚቲቭ ምንድነው እንደነገርኩ የኛ ዘፈኖች በዛን ዘመን ተዘፍነው ጥሩ ተቀባይነት አግኝተው አልፈዋል አሁን ደግሞ ጊዜው ሌላ ነው ጄነሬሽኑም ሌላ ነው እነዛ ዘፈኖች ጥሩ ስሜት ነው ያላቸው ዘፈን ነው ግን ያሁኑ ጄነሬሽን ደግሞ እነዛን ካሁኑ ጋር በሚሄድ መልኩ አርጓ አስተካክሎ ቢዘፍኑት ደግሞ ለዚህ ላለው ትውልድ ደግሞ ያቀርቡታል ያ ዘፈን አይረሳም ማለት ለዚህ አድቫንቴጅ አለው መሆንም አለበት ተደብቀው የቀርቡ ብዙ ጥሩ ዘፈኖችም አሉ ለምሳሌ የኔ አካልም ተወስድ ዳዊት ባይጫወቱ ነው ተቀብሮ ይቀር ነበር ዳዊት ህፃኑ ኢትዮጵያን አይደል ላይ ነው ዳዊት ነው ይሄን ዘመንና ሌሎችም እንደዚሁም የኔ አካልን ተሽማሰግድ የተጫወተው እንትን ያረጉና ተቀብሮ የነበረ ዘፈን ነው ያኔ ግን በጣም ሂት ነበር በእኛ ዘመን አሁንም እንደገና ሂት እንዲሆን አደረጉት ለምሳሌ የቴዲ ታደሰን ዘፈን ቀንሳይ ሳይጨልም ጊዜ አሁን እሱን ቴዲ ነው የተጫወተው ምናልባት ቴዲ መጫወቱን የማያስታውሱ ሰዎች አሉ አሁን በናቲ ነው ብዙዎቹ የሚያውቁት መሰራቱ ጥሩ ነው ግን ምንድነው ኔጌቲቭ ደግሞ ያልኩ ምንድነው ኔጌቲቭ መልኩ ምንድነው የሙያውን ባላባት ባለቤት አይጠይቁ ብርቅ አድርጎ ይቀርጹትና አይ እንዲሆነ ሲባል ገንዘብ እንክፈለው እኔ ገንዘብ አይደለም የምፈልገው በመጀመሪያ ደረጃ የገንዘቡ ችግር አይደለም ስም መጻፍ አለበት ታሪክ መጻፍ አለበት ልጆቼ ናቸው ያኔ የወጣትነት ግድሜን እንትን ብዬ በጣም ብዙ እንደ ወጣቶች መሆን ሲገባኝ ያን ሁሉ ወደ ጎን አድርጌ ምናምን ነገር መስዋዕት ከፍያ አፈራኋቸው ልጆቼ ናቸው እንደዛ ነው ዜማዎችን ማያቸው ግጥሞችን ማያቸው እና እነዛን እቅናው ለኔ መስጠት አለባቸው ስርቆትም ወንጀልም እየሰሩ ነው እነዚህ ሰዎች የሰው ንብረት አንድ ሰው የሰው ልጅ ከቤቱ ወስደው ያንድን ሰው ልጅ ወስደው የኔ ልጅ ነው ብሎ ማሳደግ አይችሉም ማስቀመጥ አይችሉም እንደዛ ነው አሁን እየተደረገ ያለው ስለዚህ መጀመሪያ ፈቃድ መጠየቅ አለበት እኔን ማስፈቀድ መቻል አለባቸው ገጣሚው ሚሽን መጠየቅ አለባቸው ሮሃባንዳ አሬንጅመንቱ ሁሉ እንዳለ ነው የሚሰሩት ያኔ በወቅቱ የሰራው አሬንጅመንት እንኳን አይጠየቅምና ይሄ ተሳክቶ ወይም ደግሞ ይሄንን ሁሉ አሟልተው ቢሰሩ ጥሩ ነው ይሄ አለማሟላቱ ኔጌቲቭ መልኩም ብለህ ይሄ ነው ሌላው እንግዲህ ከዚህ ፊት የሰራውን ሰው ትንሽ እንትን ላይ ጻፍ ቢያረጉት ደግሞ ጥሩ ይሆናል ለምሳሌ ተሾማሰግድ ከሆነ ዘፈን በዚህ ዓመተ ምህረት ምናምን ነገር ተሾማሰግድ ምናምን የዘፈነው ዘፈን ዳልገም የተጫወተዋል ብሎ እንትን አለባቸው ግን እንደራሳቸው አድርገው ማቅረብ የለባቸውምና ይሄ ነው ግን በአጠቃላይ ነገር የምፈልገው ምንድነው ዘፈኖች ተደግሞ መሰራታቸው ዜማ አተዋል ወይም ደግሞ የዜማ ድርቅ አለ ብያል ገምቱም ለም ባንድ ወቅት ላይ የነበሩ ደራሲያን እስካሉ ጊዜ ድረስ ድሰት አለ ድምጻውያንም ሆነው እንደነ ቴዲ አፍሮ ድሰት የሚሰራሉ ዘፈን የሚሰራሉ ሌላው ሰውም ደግሞ እንትን ያደርጋሉ እና ባንድ ወቅት ላይ እንደዚህ አይነት ነገር ይመጣል ባንድ ወቅት ላይ ደግሞ እንደዚህ አይነት ነገር ይመጣልና ያው ዞሮ ችግር ብዙ የለውም ብዬ ነው የምገምተው ግን ፈጠራ ግን አብሮ መኖር አለበት ነው ችግር የለውም ስል ሁሉም ሰው የተዘፈነ ዘፈን ይስፈን ማለት አይደለም ከተዘፈኖች ውስጥ የተወሰኑ ቆንጆዎችን የተደበቁትን ያወጡ መጫወቱ ቫልዩ አለው ብዬ ገምታለሁ የተከበራችሁ ተመልካቾቻችን የተካተላችሁ የምትገኙት ጆሲ ኢን ዘ ሃውስ ሾው በኢቢኤስ ቲቪ ነው የዛሬው የክብር እንግዳዬ እንደምትመለከቱት አንጋፋው የዜማና የግጥም ደራሲ አበበ መለሰ እስራኤል ሀገር ከሚገኘው የጆሲ ኢን ዘ ሃውስ ሾው ጊዜያዊ ስቱዲዮ ነው የምንገኘው በፕሮግራሜ ላይ አስተያየት ካላችሁ በፌስቡክ አድራሻዬ ጆሲ ኢን ዘ ሃውስ ሾው የሚለውን ላይክ በማድረግ ጥያቄዎቻችሁንና አስተያየቶቻችሁን አድርሱኝ ከሙዚቃ ግብዣችን በኋላ ተመልሰን እንገናኛለን አሁንም በድጋሚ መልካም ቆይታ
ለሰው ልጆች ባለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ ሰላም 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 አድርጌ ከሰው ጋር እንድስማማ አግዥኝ በሀሳብ ደግፊ አንቺ ሰው ተይኖርበት ራሴን ዝቅ አድርጌ ከሰው ጋር እንድስማማ እስቲ አንቺን በሀሳብ ደግፊ አግዥኝ ተይኖርበት ልኖርበት እስቲ ልክረምበት እጅኝ ልረፍበት ነይ በፈረስ ነይ በፈረስ ነይ በፈረስ ነይ Yeah.
ከሌላ ከሌላ ለመድሽኝ ከሌላ አብሮም እንዳልበላ ለመድሽኝ ተመቸሽ ከረምሽኝ ተስማምቶሽ ሌላ ናችም እንደሌላ ከሙዚቃ ግብዣችን ተመልሰን ተገናኝተናል። የተካተላችሁ ያላችሁት ጆሲ ኢን ዘ ሃውስ ሾው በኢቢኤስ ቲቪ ነው። የዛሬ ክብር እንግዳ አድርጌ እዚህ በጊዜያዊ ስቱዲዮ የጋበዝኩት የዜማና የግጥም ደራሲ አበበ መለሰ እዚህ በጊዜያዊ ስቱዲዮ አሽዶድ ከተማ እስራኤል ነው የምንገኘው። እንግዲህ አቤ ጥሩ ቆይታ እያደረግን ያለነው ነይልኝ የተሰኘውን ዜማ ከሰራ በኋላ አቤ ከነይልኝ በኋላ ሁሉም ሰው አይን ጣለብህ። አበበ መለሰ ሆነ አንተ በጣም ተፈላጊ ሆንክና እስቲ ከነይልኝ በኋላ ለነማን ሰራ? በዛ አካባቢ ላይ ከነይልኝ አልበም ከተሰራ በኋላ ከኤፍሬም በኋላ ለነማን ሌሎች ስራዎችን አበረከተ? ነይልኝ ስንሰራ ያው መታወቅ እንፈልግ ነበር። ፎቶግራፋችን እንዲወጣ ኤፍሬም ነገር ነው። ኤፍሬም ለአሳታሚ ነገር የጓደኞችን ፎቶግራፍ እንድታወጣ ምናምን ነገር አለ። ፎቶግራፋችን የኔና የልምሽ በዳርና በዳር ኤፍሬም መሃል ላይ ሆነን ምናምን ነገር ፎቶግራፋችን ወጣና የፖስተር ላይ ፎቶግራፋችን መውጣት በጣም ቫልዩ ነበረው። ተፈላጊነታችን በጣም አጉልቶታል። ለምን እነዚህ እነማን ናቸው ባል ይሄ ግጥሙን የሰራው ነው ይሄ ዜማውን የሰራው ነው የሚል ነገር በሰው ዘንድ እንትን ማለት የጀመረውና በአሳታሚዎችም ዘንድ ከዛ ወዲያው በቃ ሁሉም አሳታሚ ወደኛ ጋር መደወል መምጣት ቤታችን ድረስ መምጣትና ከሊያለኝና ወደ ሙሉቀን መለሰ ከዛ አመልማል አባት ከዛ ረጋኸኝ ከዛ ቲቪ ታደሰ ምናምን ይያል የሰማን ወደዛው ስንገባ በቃ ወደ ሲሪየስ ወደ ሆነ እንትን ውስጥ ህይወት መግባት ጀመር ማለት ራሳችን ለሙያው እና መጀመሪያ እንዳልኩ ያው ሰራ ከዚህ ጋር ለመገናኘት ራስን ለማሳወቅ ፈልጋል ያኔ በጣም ወጣቶች ነበር እና መታወቅ እንፈልጋለን። ስማችን በእንትን ላይ ተጽፎ ፖስተር ላይ ተጽፎ ፎቶግራፋችን ወጥቶ ማየት እንፈልጋለን። ከዛ በኋላ ግን ረሳ ነው በቃ ቢወጣም ባይወጣም ብረድ ያገኘነው ነገር ነው። በቃ ስሜታችን ተቀየረ። በቃ ያኔ ምንድነው መስራት ነው በቃ መስራት ነው። ያ ይመጣል ይሄዳል መልበስ አቆም ምንም ማለት መኪና ማንዳም ደስዋን ዝናና ምናምን በቃ መስራት ወደ 15 አመት በቃ እንደዚህ ነው የቀጠልነው። በቁጥር ስታስባቸው ምን ያህል ዜማዎችን የሰራው አንተ? እንግዲህ እኔ ዜማ ሰሰራ መሰለ በገበያ ላይ ይወጣሉ ገበያ ላይ ወጡ ግን ገበያ ከወጡት ያልወጡት ናቸው የሚበዙት። ምን ያህል ነው እንደው በጠቅላላው ከሰራቸው? ወደ 1500 ይጠጋሉ። ብዙዎቹ ወደ 2000 ይሉታል ግን 1500 ይጠጋሉ። ገበያ ካልዋሉት ውጭ ዘፋኞቹስ በቁጥር ይታወቃሉ? እንደው በግምት ምን ያህል ድምጻውያን ናረጋው? በቃ ብዙ በአገሪቱ ውስጥ አሉ የሚባሉ ድምጻውያን ከብዙዎቹ ጋር ሰርቻለሁ ወይ 2-3 ናቸው ያመለጡኝ። እስቲ ያመለጡ ወይም በሰራላቸው ለምትል ወይም ደግሞ ያልሰራሃላቸው እነኚህ 2-3ቱ እነማን ናቸው? ታምራት ሞላ፣ አያለ መስፍን፣ አለማሽተና መልካሙ ተበጅ ከአራቱ ጋር ነው ያልሰራሁት እንጂ ብዙዎቹ ጋር ሰርቻለሁ። አቤ እንግዲህ አንተ በጣም ከባድ ደራሲ ነህ። በጣም የዜማ ደራሲ ነህ። እንግዲህ እስካሁን ድረስ ኢትዮጵያ ውስጥ በርካታ የዜማ ደራሲዎች ቢፈጠሩ እንዳንተ እጅግ በጣም በርካታና በጣም ለረጅም ጊዜ በመቆየት ለረጅም አመታት በመቆየት እኔ እንደው ምናልባት ግንባር ቀደሙ ነህ ብዬ ነው የምለው እኔ በኔ በኩል በጣም አንተና ይልማ በጣም ለረጅም ጊዜ ለታዋቂ አርቲስቶቻችን ትልቅ መሆን ትልቅ አስተዋጽኦ አድርጋችኋል። እስቲ አቤ አንተን ልጠይቅህና ዜማ ለመስራት ምን አይነት ሙድ ነው የሚመችህ? ዜማ ለመስራት ብዙ ጊዜ ጸጥታ ያለበት አካባቢ ይመረጣል። እንግዲህ ይሄ አጠያያቂ አይደለም ይሄ። ከዛ በተረፈ ቢወጣ ማለት ከከተማ ውጭ ቢሆን ይመቸኛል። ሶደሬ እንደውም ይሄ ነገር እኛ ነን የጀመርነው ማለት ወጣ ብሎ መስራት እኛ ነን የጀመርነው። አሁን አንዳንዴ እንደዛ ይሆናል። አሁን ግን የሚገርም ነገር እናንተ የሚለየው ነፃ የሆነ አካባቢ ፍለጋ ነው። በአሁን ሰዓት ግን ሙዚቃ አቀናባሪዎች ስለሚያስቸግሩ ሌላ ድምጻዊ እንዳያገኛቸው ከከተማ ማሸሽ ነው። የኛም እንደዛ አይነት ማለት የኛም እንደዛ ነው። ለምን እኔ ጧት ስነሳ ቤት ሁሉም አሳታሚዎች መጥቶ ያም በቃ እንደዚህና ያ በጣም ይረብሻል።
የሚረብሸው በወቅቱ ወረፋውን ያዙ አሳታኝ ማለት ነውና ያ ነገር ማየት አይፈልግም እና ምንድነው ብር ያዙ ሂዱ እና ያኔ የብር ችግር የለም አሁን በጣም ነው የሚያሳዝነው አንድም በአሁን ሰዓት አንዳንድ የሙዚቃ መቀጨጫ ያለው ማለት የዜማ መቀጨጫ ያለው ዜማ ደራሲው ከዘፋኙ ነው ገንዘብ የሚወስደው ዘፋኙ ለዜማ ደራሲው ከፍሎ ለአሬንጀሩ ከፍሎ ለምንና በጣም እንትን አለ እና የገንዘብ ችግር በሚኖርበት ሰዓት ደግሞ ጥበብን ደግሞ ገባንትን ለማለት ደግሞ ያው ጥበብ ከገንዘብ ጋር ሲገናኝ ጥሩ አይመጣም በቃ ችግር ጥበብ ከችግር ግን ነፃነት ካለ ሁሉ ነገር ሰፊ ከሆነ ያኔ ዜማም ሆነ የምትፈልገው ነገር መስራት ይችላልና በዛን ሰዓት ለኛ አሳታሚዎቹ ፈልገው ወንበር ነው የሚሰጡን ብቻ ውጡ ራሳቸውን መኪና ያሰጡናል ፈልገው የራሳቸውን መኪና ብር ይሄን የምትፈልጉትን ያዙ ሂዱ ፈልጉ አዋሳ ፈልጉ ሶደሬ ድሬዳዋ ባህር ዳር የምትፈልጉበት ሀገር ሄዱ ተዛን ሄዳለን ያው ነፃነት ስላለ በነፃነት ተሰራዋለን የምትቸገረው ነገር የለም የምታስበው ነገር የለም እና የሰው ገንዘብ ተቀብዬ እንዲህ ብለህ እንትን የምታረገው ነገር የለም ገብቶሃል እዚህ ማድራሲው መጥቶ ዘፋኛ ሆናል ዘፋኝ ማለት ከሙያተኛ ገንዘብ ወሰድ ያህል ይከብዳል ያህል እንትን ያረጋል አንተ መተለኔ ቀብድ ብለህችን የተወሰነ ብር ተሰጠኛለህ እንደው ዜማውን አድርሰልኝ መስለኝ ከጭንቀት ጋር ነው የምትሰራው ገባው ምናልባት ባይሳካ ምናልባት እንትን ባይርጋክ ነው ግን ነፃነት አሳታሚዎች ናቸው ሄዱና እሱ ተብለ ሄደህ በነፃነት ተሰራለህና በጣም ጥሩ ዘመን ነበር አሁን ይሄ ማን እንዳመጣው አይገባኝም ዘፋኝ ለአሳታሚው ለደራሲው ለአሬንጀሩ ለሁሉም ከፍሎ እንዲህ ያረጋል ሲባል በጣም ነው የሚገርመውና ያ ስራ መቀየር አለበት አዎ ብዙ አማራጮች አሉ ውጭ የሚሰራበት ያ ነገር ወደዛ መግባት ትችላል አለበት የኛ ሙዚቃ እንትን ስለዚህ ብዙ ጊዜ አንተ ዜማ ለመፍጠር የምትጠቀመው ጸጥ ያለ አካባቢ ረብሻ የሌለበት አካባቢ ነው እኔ ደግሞ አንድ የሰማሁት ነገር ነበር እንግዲህ የሰማሁት ነገር ምንድነው አቤ ዜማ ጀምሮ አይለቅም አንድ ዜማ ለመስራት በጣም ብዙ ጊዜ ይፈጃል ግን በጣም የሚቀናው ቤት ውስጥ ሆኖ ዜማ እየሰራ አቋርጦ መጸዳጃ ቤት ደርሶ ሲመለስ ትክክል ነው አንዳንዴ ምን አለ መሰለህ የሆነ ነገር እየሰራው ያለው በቃ የሚገርም እኮ ነው እምቢ የማለት ወይም ደግሞ ትንሽ የሚያስቸግረኝ ሲያስቸግረኝ ወደ መጸዳጃ ቤት ነው የሚሄደው እዛው ሆኜ የተወሰነ እንትን ካልኳል ይዤው መለሳለሁ እና ይሄን አየ ዝም ብዬ ከልምድ እንትን ምናልባት እንግዲህ ወደ መጸዳጃ ቤት የሚሄዱ ነገር ለውጥ የለውም ከዚህም ሆንኩ እዛም ግን በቃ እንግዲህ ብዙ ጊዜ በቀልክ እንደዚህ ያስቸግረ ምናምን ነገር እየሰራሁ ያለው ምናምን ነገር ቋንዴ ምናምን መጸዳጃ ቤት ሄጄ ምናምን ነገር ቀንደና ይመጣል ገብቷል ከዛ ከመጣ በኋላ ሄጄ በተለይ ማስታወሰው በቅርብ ማስታወሰው የአቶ ይርጋን አሬንጅመንት እንሰራ ከያሬድ ጋር ነበር ያሬድ ሳክስፎን ያሬድ ተፈራ ጋር ነበር እና እሳቸው ከሰሩ በኋላ ወደ እሷ ከሰራች በኋላ ራሄል ወደ እሳቸው ለመግባት ነው በደደደን ደንደደ በደደደን ተደደደን ደንደደን ደደን ደደን አንዴ ለማስገባት አልመጣልና አለ በቃ አሁን በቃ ስንል ይሄን ስንሰላስና ይሄን እስኪ ይሄን አዘው እስኪ እንደዚህ እምቢ አለ እሺ እንት ይተርኩኝ ወላ ተብለ ደደደን ተንተደ በደደደን ደደደን ደደን 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 እንደዚህ አድርገህ ምናምን ነገርና ብዙ ጊዜ ያው ጭንቅላትህ እንትን የሚለው ነገር ነው የሚመራህ ነገር ነው እንደዚህ ስታረግ እንደዚህ ይመጣል ግን በአጠቃላይ ስለ ዜማ ተሰጥኦ ስለሆነ ጊፍትድ ስለሆንክ አትከላይ ተሰጠው ስለሆነ ኤኒ ታይም ቅድም ቦታ ምናምን አለን እንጂ ኤኒ ታይም ልስራ ብለህ ከተቀመጥክ ይወርዳል ከላይ ተሰጠው ስለሆነ ልስራ ብለህ ኪቦርድ ይዘህ ወይ ፒያኖ ወይ ጊታር ይዘህ ምናምን ከተቀመጥክ ስራካ ይወጣል ደም ያ ከላይ ተሰጠው ጸጋ ነው እና እኔ ዜማ መጀመሪያ አካባቢ ትንሽ አርሱን ለቀኩበት እንጂ ዜማ ያስቸግረኝ ነበር ማለት ከጀመርኩት በኋላ ሁለተኛውን ለመስራት ሶስተኛውን ለመስራት ሌሊቱን በሙሉ ቁጭ ያድር ነበር ከዛ ምን እንትን አመጣ እምቢ ያለኝ እንትን መተው እና ወደ ሌላ መግባት ነው በቃ ይሄ ጥሩ ሆነና ለረጅም አመታት ዜማ አስቸግሮኝ ያቀም ለምንድን ነው
ትንሽ እንደ መደጋገም ነው አልመጣልኝ ትንሽ አልመጣ ምናምን የማለት ስሜት ነው ድሮፕ ነው ማርገው ወዲያው በቃ ፓርክ አዲስ ቅኝት አዲስ ኢንትሮስ ነው የሚገባው እና እንደዚህ አድርጌ ነበር መሰለኝ እንደው መንገድ ላይ አሁን ከዚህ ካልነው ውጪ መንገድ ላይ ስትሄድ በሆነ አጋጣሚዎች የተፈጠሩና እንደው ትልቅ የሆኑ ዘፈኖች አሉ ታስታውሰው ካለ ሁለት ዘፈን ማስታውሰው አለ አንደኛ የአመል ማለባተ ነው እንደው ልዩ ጃ ነው እኔና ይልምሽ ከብሔራዊ ቲያትር ወጥተን እንትን ባህል ሚኒስትር ምናምን ነገር እዛ አካባቢ የሆነ ታክሲ እየጠበቅን እያለን እዚህ ማንጎራጎርች ነው ሳንጎራጎር እንደዚህም ቃል ሳንጎራጎር ጥሩ ነገር ነች እቺ ነገር በመነቅረጻት ነው ዝም ብለህ ብላት አለኝ አሁን ዝም ብዬ ታክሲ ውስጥ ገባን ከታክሲ በቀጥታ ሴንትራል ሙዚቃ ቤት ነበር ምን ሄደው ሴንትራል ሙዚቃ ቤት አቆምና ባካችሁ መቅረጫ ምናምን ስጡና ናቸውና እዛው ወዲያው ልምሽ እዛው ላይ እንደው ልዩ ጃኖ ብለውና ማለት እንደው ልዩ ጃኖ ለበስከልኝ ወይ እንደው ልዩ ኩታ ለበስከልኝ ወይ ምናምን እዛ ቀረስኩት ከዛ በሌላ ቀን ነነናነነ ምናምን ሁለተኛውን ሰራሁት ለአመል ማላስጠናናት ማለት ነው ይሄ አንዱ እንትን ነው እንደው ልዩ ጃኖ ለበስከልኝ ወይ እንደው ልዩ ኩታ ለበስከልኝ ወይ አይዲያ ሁለተኛው ጉብል ሸጋማሪ ነው ኤፍሬም ዘፈን ነውና ኤፍሬም ጋር አብረን በኤፍሬም መኪና እኔ ይልምሽ ኤፍሬም የሆነ ሰው ነበር ሉሌ ወደ ህቴ ቤት ልንሰራ እያለን እንዲሁ እኔና ኤፍሬም ያወራን ያለና ኤፍሼጋማሪ ህመሜ ምናምን ይጀምርኩ እሱም ተቀበልና እንደዚሁ አሁን እንቀጣጣችን ነገር ተባልና ገባንና ጉብል ሸጋማሪ ህመሜ መድኃኒት አጣሁኝ ፍቅርሳሚ ምናምን ብለን ሰራውና መንገድ ላይ የተሰራ ዘፈን ነው ይሄም ሁለቱን አስታውሳለሁ Let
ይሰኛ እኔስ ምን ይሰኛል ዘመኔ የሚለኝ አንዱ የሚለኝ ጓደኛ እሷው ነበረ እሷው ነበረ ቢናፍሰኝ ይነቃቃኝ አይመሽ ሲበረበትና ማታ ልፋቃት ማታ ቢናፍሰኝ ትንሽ ረጋ በይ ትንሽ ረጋ ትንሽ ሰብሰብ በይ ትንሽ ሰብሰብ በይ ትንሽ ረጋ 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 እንግዲህ ጀመረኝ ደምረትረቢው ህመምተኛው ልቤን ልታንገበገቢው ልታንከራትቺ አንጀት የለሰቢው ትዝታን በስቶል ተያሳንገገቢው እንግዲህ ጀመረኝ ጀመረኝ ፍቅር ጀማመረኝ እንግዲህ ጀመረኝ 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 ዛሬ ጀመረኝ ጀማመረኝ ፍቅር ደገመኝ ደጋገመኝ ፍቅር ከሆነኝ ካልጠቀመኝ